በዛሬው ቪዲዮ ምንም አይነት ፍላጎቱ የለ የሆነ አረመኔ ነገር አለበት። ከፍቷት ነው። ማን የከፈታት? ታቀናል ምን ማለት ነው? ልቀላቀል ማለት ዝም ብሎ እንደከፍት ልቀላቀል ማለት አለ እንዴ? በዛሬው ቪዲዮ ቅድሚያ የምትሰጠኝ ሴት ነበር መሆን ፈልገው ላንዴ በዛሬው ቪዲዮ ለራሴ ጊዜ እፈልጋለሁ። ስለ ራሴ ማሰብ፣ ስለኔ መጨነቅ እፈልጋለሁ። አንተ እኮ ስማርት ሰው ነህ። እሱን ነው ወስደን የምናሳድገው። በቃ ቆብሻል። እዚህ ላንቺ ያለኝን ፍቅር በቃላት መግለጽ አቃተኝ ሲል በብር ግለጸው። ይህ የኛ ሚዲያ ነው። ላይክ፣ ሼር እና ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። ጀምረናል። ሳቂ ለቤተሰባችን መሳቅ። እኔ ቤት ውስጥ ኑሮ እየደቆሰ እዚህ መጥቼ ሳቂ ከውስጥ እየሳኩ እንዴ! ምን ሆና ነው የምታለቅሰው? ከፍቷት ነው። ምን ሆና ነው? ደንባራ ማን የከፈታት? አቤት አንቺ ራስሽ ስከፍት ዝም ብለሽ ታያታለሽ? አመክሪያትም ይገባሃል። ምንድነው የምትለው? እኔ እኮ ከባንክ ብር ወስጄ ሊያስመልሰኝ ስለሆነ ነው። ምን የገባው አሁን ያወሩት ነገር በቃ እንዳወራውሽ ነው ነገር በጣም ሰለችኝ። በቃ ላይ እንዴ ሲንግልነት እንደዚህ ይመራል እንዴ መግዲ? ይሄን ሁሉ አመት በቃ ነው ሰለችኝ። የምር ፈጣሪ አሁን ራሱ አንድ ሰው ቢሰጠኝ ማለት ነው እቀበላለሁ። ምንም አላመነታም። ጎበዝ ወስናለች። ስንጠብቅሽ ነበር እኮ። በቃ ተሰብስቦ መኖር ነው የምፈልገው። ቆይ አንቺ የሆነ ፍቅረኛ ፈልገሽ ነው? ምን ነው ጠየቅሻት? አንቺ ደግሞ ከልቤ ነው። በእውነት አይመስለኝም። ብቻ እየነገርኩሽ አንቺ አትያደርግ። በቃ እድሜያችን እየሄደ ነው ያለው። ገብቶሻል አይደል? እና እንዳልኩሽ ነው። በቃ ሁለት ስትሆኚ ነው ነገሮች ራሱ የሚስተካከሉሽ። ሁለት ስትሆኚ ነው። ልክ ነሽ የኔ ልባም ሴት። በቃ ያስፈልገኛል። መጣ አውርታ ሳትጨርስ ምንድነው ወሬ የምትቀላቀለው? ታቀናል እንዴ? ተቀየረች። እንደዚህ አይነት ሰው ግን አይገርማችሁም? ያስበው መሆን የሚፈልገው ሌላ፣ ተግባሩ ደግሞ ከሚፈልገው ነገር ከሚመኘው ነገር ተቃራኒ። ጎበዝ ለመሆን ማሰብና ዝም ብሎ መጋደም። ምን ማለት ነው? ልቀላቀል ማለት ዝም ብሎ እንደከፍት ልቀላቀል ማለት አለ እንዴ? ታገኛለሽ? ጀምር መታወቅ ፈልጊ። ታገኛለሽ? ጀምር ታቀናል። ያማን ሊሶይ ታቀያለሽ? ነገር ታቀያለሽ? የምታውቂ ከሆነ ነገር ምንድነው እንዴ? አሁን ምን እንደዚህ ቀያየራት? እና ይሄ ላንቺ ባል ሊሆን የተላከ ሰው ነው ተብሎ ከላይ ቃል ተነግሯት ሰውየው እንዲመጣ ነው የፈለገችው። ነገሩ ምን ብር ነው የፈለከው? 5 ብር 10 ብር ስንት ብር ነው የፈለከው? ነገሩ ለናካኝ የሞከር ነው። ወደዛ ይድናት እንዴ? አይገርምሽ? በቃ እንዳልኩሽ ነው። ላይፍ Hello, how are you? ይኸውልህ ከነበረ 10 ብር ላይ 5 ብሩን ላቤል ብትሰጠው እኔ ለሱ አልሰጥም። ለምሳሌ ነው። ለምሳሌ አንተ ለሰው ብትሰጥ እኔ ለሱ አልሰጥም። ባለፈው እስክሪብቶን ሰርቆኛል። ላፕቶፕ ጋር ቆያለሁ ወይስ እዚሁ ነው? አንዱን መምረጥ አለብህ ያልሽኝ ነው? አዎ እኔ እዚህ አጠገብህ ቁጭ ብዬ ፒሲ ላይ ብቻ ስታፈጥ እንዴት አይደብረኝም? ይደብረኛል። አምስቴክ አስችኝሽ ስራ ይዤ ሁሌም እኮ ሰዓት እንደሰጠው። እናንተ ብትሆኑ ግን ምን ይሰማችኋል? ፍቅረኛችሁ ወይም የሆነ ሰውን ልታገኙት ሄዳችሁ ተገናኛችሁ፣ ግን የሆነ ደስ የሚል ሰዓት አሳልፋለሁ ብላችሁ ሄዳችሁ እሱ ስልኩ ላይ ወይም ኮምፒውተሩ ላይ ብቻ ቢያፈጥ፣ በብዛት ትኩረቱ እዛ ላይ ብቻ ቢሆን ደስተኛ ትሆናላችሁ? ይሄ ነገር እኮ አንቺን የሚመለከት እኮ ነው። ስራን ያስኩት ሊሆን ይችላል። እኔ እኮ ያንተ ብቻ ነው አላልኩም፣ ግን ቢሆንም አንዳንዴ ለቀቅ አርጎ የራስ የሆነ ጊዜ ያስፈልጋል። የምናወራበት
የምንጫወትበት ስለራሳችን። ሁሌ ስራ ብቻ ማለት እኮ ይደብራል። ቅድሚያ የምትሰጠኝ ሴት ነበር መሆን ፈልገው ለአንዴ እንኳን ማርያም በጣም ነው ያሳዘነችኝ። ጌታ ምስክር። ከዛ ደግሞ በትልቁ ሽምግልናችን እንደግሳለን። ፍቅረኛ አለችህ፣ ትወዳታለህ፣ ግን ሌላም ነገር አለ ማሳካት የምትፈልገው ጊዜ መስጠት የምትፈልገው ነገር። እሷ ደግሞ በጣም ቢዚ ታደርግሃለች። እንዲህ ሶሻል ሚዲያ ላይ እያየች ስለ ሰርጎች፣ ስለ ቬሎ አይነቶች፣ ስለ ሙሽሮች፣ ስለ ድግስ፣ ስለ ሚዜዎች በቃ ቢዚ ታረጋለች። ስለ አንተና ስለ እሷ ግንኙነት ብቻ እያወራች ይሄ ከምታያቸው ነገሮች ጋር እያነጻጸረች ምናምን እና አንተ ደግሞ ሙሉ ጊዜህን እሷን እያሰብክ ብቻ ለሷ እየተጨነቅ እየወደድካትም ግን ሙሉ ጊዜህን ለሷ መስጠት አትፈልግም። አስፈላጊ ነው ለህይወት የምትለው ማሳካት የምትፈልገው ነገር አለ። ግን እሷ እንደዚህ በየሰዓቱ በቃ ታወራሃለች። ትኩረትህን መሰብሰብ አትችልም እዛኛው ነገር ላይ። እንደዚህ ብትሆን ምን ታደርጋለህ? ከዛሬ ጀምሮ ብቻዬን መሆን ፈልጋለሁ። ምን ማለት ነው? ለራሴ ጊዜ ፈልጋለሁ። ስለ ራሴ ማሰብ፣ ስለኔ መጨነቅ ፈልጋለሁ። ከዛሬ ጀምሮ ደግሞ ለዓላማዬ ለህልሜ ዋጋ መክፈል ፈልጋለሁ። እሺ ምን አደረኩ ብላ ብትጠይቅህስ? ህልሜን መኖር አልቻልኩም። ራሴን መሆን አቅቶኛል። የምፈልገውን ነገር ለማድረግ ደግሞ ጊዜ አልበቃኝም። እኔን ማፍቀርህ፣ እኔን ማናገርህ ነገሮች፣ እኔን የምጠይቅህ ነገሮች አንተን ስራ እንዳትሰራ ይከለክልሃል ማለት ነው ብላ ብትጠይቅህስ? እና እኔ ህልም እንዳይሳካ አደረኩ? አዎ፣ ቀኑ ሙሉ ስላንቺ ነው የማስበው። ያንቺን ደስታ ለማሳካት ባከንኩ። ራሴን መሆን አልቻልኩም። አሌክስ በኋላ ታገኘኝ ታጣኛለህ። ትተዋታለህ? አንቺን በጣም ራሴን አገኛለሁ። ካላንተ መኖር አልችልም ምናምን አልልህ። ትንሽ እጎዳለሁ፣ ከዛ ላይፍ ይቀጥላል። ትናንትና የት ነበርሽ? እሱ የት እንደነበርሽ ያውቃል። ወይ ቤቢዬ፣ ትናንትና ብታይ የሆነ ማደጎ ድርጅት ሄጄ በቃ ህፃናቶቹ እንዴት ስፍስፍ እንደሚያደርጉ አንዱንም አቅፍ አድርጌው ነው ያልኩት። እንደው ብናሳድገው ብዬ ተመኘሁ። አትልፊ፣ አታታልዩ። እሱን ነው ወስደን የምናሳድገው። በቃ ቆብሻል እዚህ አሁንስ ቆብሻል። ለማስረዳት እንዳትሞክሪ። የሴትነት ጥበብሽን ተጠቀሚ። ምን ይሆን የሴትነት ጥበብ? በጣም ነው ሞድ አረ እንደዛ ትበይ ነው እወድሻለሁ። አልጠረጠርኩሽም። በጣም ነው ሞድ። በቃ ግን እኮ ይሄ አሁን በቃ ነይ ይሄ ነው እንዴ? ጆን ዳንኤል አሁንም አብራት ካላት ሴት ጋር በደስታ እያኖርካት አይደለም። በደንብ መረጃ ደርሶኛል። ጆን ዳንኤል እንግዲህ አሁን ነው ብለን የምናስበው ከልጁ እናት ከቆንጅየዋ ናዮ ጋር ነው። ችግሩን ፈጣሪ ይው እንጂ ምንም አይነት አንተ ለሷ ፍቅር ኖሮ ለሷ ቤተሰብ ልትሆን በጥሩ አሳዳጊ ለመሆን ምንም አይነት ፍላጎቱ የለም። እውነት ለመናገር ለሴት ልጅ ክብር ያለው ሰው አይመስልም። የሆነ አረመኔ ነገር አለብህ። በሴቶች ነፍስ አትጫወት። ነገ ሴት ልጅ ትወልዳለህ። አብሮ ላለመሆን በጣም ከባድ ነገር ካላጋጠመ በስተቀር ልጅ ወልዶ አብሮ አለመሆን በጣም ከባድ ነው። ጆን ዳንኤል ግን ራስህን ተመልከት። አትሩጥ። አዲስ ዓለም እኮ የለም። አንድ ደግሞ የሚገርመኝ የኮሜንታቸው ነገር ነው። ጆን ዳንኤል እና ናዮ ለምንድን ነው ድራማ መስራት የምትፈልጉት? የሆነ ቪዲዮ ስትለቅ መጀመሪያ ይገባና እሱ ነው ኮሜንት የሚጽፈው። በነገራችን ላይ ፍቅር በኮሜንት አይደለም የሚገለጸው ሰው እንዲያይላችሁ ካልሆነ በስተቀር። እሷም እንደዛው እሱ ቪዲዮ ሲለቅ ትሄድና ቶሎ ብላ ኮሜንት ትጽፋለች። በኮሜንት አይደለም። የእውነት ፍቅር ካላችሁ እናንተ አብራችሁ ሁኑ። አብራችሁ ሆናችሁ ልጃችሁን አሳድጉ። ይህ የኛ ሚዲያ ነው። ላይክ፣ ሼር እና ሰብስክራይብ በማድረግ
የኛ ቤተሰብ ይሁን። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ